ስለ ከበረ ዕፀ መስቀል የሚናገር የድርሳነ መስቀል መጽሐፍ ሲነበብ ቁሞ የሰማውን የ80 ዓመት ተቀምጦ የሰማውን የ40 ዓመት ኃጢአቱን ይቅር እለዋለሁ። የከበረ መስቀሌን መታሰቢያ ያደረገውን እናትና አባቱን እንዲሁም የልጅ ልጆቹን እስከ ዘሩ ፍጻሜ ድረስ እምርለታለሁ። በዕፀ መስቀሌ ቤተ ክርስቲያን ውስጥ የጸለየውን በክቡር ደሜ የተቀደሰ ዕፀ መስቀሌን ለመሳለም ከሩቅም ከቅርብም የመጣውን እናትና አባቱን ከልጅ ልጆቹ ጋር እስከ ዘሩ ፍጻሜ ድረስ እምርለታለሁ ብሎ የክብር ባለቤት ጌታችን ኢየሱስ ክርስቶስ ቃል ኪዳን ለሰጠበት ዕፀ መስቀሉን ለማውጣት ቅድስት እሌኒ ቁፋሮ ለጀመረችበትና ለዕፀ መስቀሉ 10 ዓመታት ፈጅቶባት ያሳነጸችው ቤተ መቅደስ ቅዳሴ ቤቱ ለተከበረበት ለበዓለ ቅዱስ መስቀል እንኳን አደረሳችሁ አደረሰን። ነገረ መስቀሉስ እንደምን ነው ቢሉ ከጌታችን ዕርገት በኋላ ጌታችን የተሰቀለበት መስቀል ድውያንን እየፈወሰ ሙታንን እያስነሳ ድንቅ ድንቅ ተአምራትን በማድረግ የጌታችንን አምላክነት ስለገለጠባቸው አይሁድ ለምቀኝነት አያርፉምና መስቀሉን በመቅበር አካባቢው የቆሻሻ መጣያ እንዲሆን አዋጅ በማወጅ ለ300 ዓመታት ቆሻሻ ሲጥሉበት ኖረዋል። ከ300 ዓመታት በኋላም የደገኛው ንጉሥ ቆስጠንጢኖስ እናት ንግሥት እሌኒ ልጄ ወደ ክርስቲያን ሃይማኖት ቢገባ መስቀልህን ቆፍሬ ያወጣለሁ ብላ ተስላ ስለነበረ ስዕለቷን ለመፈጸም ወደ ኢየሩሳሌም ወርዳ በእግዚአብሔር አጋዥነት መስቀሉን አውጥተዋለች። ለእግዚአብሔር ምስጋና ይሁን። እኛንም በኃይለ መስቀሉ ይጠብቀን ይቆየን።